ሰላም እንደምንላችኋል የኢትዮዳታሽ ቤተሰቦች አሁን ደግሞ ዜና ሀተታ እናቀርባለን። የአፍሪካ ቀንድን በተመለከተ ዝርዝር ሐሳቦችን እናቀርባለን። አብራችሁን በመቆየት ጣፋጭ መረጃዎችን ተከታተሉ። ባላንጣዎቹ ሳውዲ አረቢያና የተባበሩት አረብ ኤምሬት የፊልማ ሜዳ ያደረጉት የአፍሪካ ቀንድን በተመለከተ ዝርዝር ሐሳብ እናቀርባለን። በባላንጣነት የሚተያዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል። በዚህ መሃል የተገኙት የቀንዱ አገራት በበኩላቸው እነዚህን ኃይሎች የሽኩቻና ተያያዥ ለውጦች እንዴት ማስተናገድ እንዳለባቸው በማጤን ላይ ይገኛሉ። በሳውዲ አረቢያና በተባበሩት አረብ ኤምሬቶች መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያና ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወይም ሁኔታውን የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። እስራኤል ነጻ ሀገርነቷን ላወጀችው ሶማሌላንድ የሰጠችው ድንገተኛ የሀገርነት እውቅና እንዲሁም በቀጠናው ያለው ተጽዕኖ የምትገኘው ቱርክ ዳግም ሀገሩን አማራጮች እንዲያመለከቱ አድርጓል። ተመሳሳይ ፍላጎት ያላቸው ሳውዲ አረቢያ፣ ቱርክ፣ ግብጽ አካሄድ ከተባበሩት አረብ ኤምሬቶች ጋር በተቃራኒ መሆኑ ይታወቃል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወግኑ በግልጽ አሳይተዋል። ሌሎች ደግሞ እንኳን ወደ አንዱ ቢያዘነብሉም አካሄዳቸውን ጥንቃቄ የተሞላበት አድርገዋል። ቢቢሲ ሞኒተሪንግ አፍሪካ ቀንድ ሀገራት እንቅስቃሴ ይፋዊ አስተያየቶችና ከውጭ ኃይሎች ጋር ያደረጉትን ግንኙነት ተከታትሎ ባጠናከረው ሀተታ የቀጠናው ሀገራት በአሁኑ ሰዓት ምን አቋም እንደያዙ ዳሷል። ወደ ኤምሬቶች ያዘነበለችው ኢትዮጵያ ምንም እንኳን ኢትዮጵያ በተባበሩት አረብ ኤምሬቶች እና ሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋሟን ለማሳወቅ ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗ ቀጥላበታለች። የመገናኛ ብዙሃን ዘገባዎች እንደሚያመለክቱት የተባበሩት አረብ ኤምሬት ከሱዳን ጦር ኃይል እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ተጠቀመበት የነበረው የሶማሊያና የምስራቃዊ ሊቢያ መስመሮች ተዘግቶባታል። ይህን ተከትሎ ለፊልሚያ ኃይል መሳሪያ ለማቅረብ በኢትዮጵያ ላይ ያላት ጥገኝነት እየጨመረ መምጣቱን ዘገባዎች ያሳያሉ። የዜና ወኪሉ ሮይተርስ በተባበሩት አረብ ኤምሬት የገንዘብ ድጋፍ እየተደረገለትና የሱዳን ፈጥኖ ደራሽ ኃይል ስልጣን የሚሰጥበት ምስጢራዊ ካምፕ ኢትዮጵያ ውስጥ መቋቋሙን የሚያትት የምርመራ ዘገባ ባለፈው ሳምንት አውጥቷል። ይህን ዘገባ ከመውጣቱ ከቀናት በኋላ ኢትዮጵያ መገናኛ ብዙሃን ባለስልጣን የአፍሪካ ህብረት ስብሰባ ሊዘግቡ የነበሩ የሮይተርስ ጋዜጠኞችን ፈቃድ እንደሰረዘ፣ ሌሎች ዘጋቢ ፈቃድ ሳያድስ እንደቀረ ተገልጿል። የተባበሩት አረብ ኤምሬቶች ፈጥኖ ደራሽ ኃይሉን ካምፕ በገንዘብ መደገፏ እንዲሁም በሱዳን ጦርነት መሳተፏን በተመለከተ የቀረቡ ክሶችን ውድቅ አድርጋለች። ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚለው ወንጀላ በሱዳን ባለስልጣናት በኩል ቀርቦ ነበር። የኢትዮጵያ መንግስት የፈጥኖ ደራሽ ኃይሉን ተዋጊዎች እና አጋሮቻቸው ከሀገሪቱ ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍቱ እንደፈቀደች በመግለጽ ከሰዋል። ለኢትዮጵያ ድንበር ቅርብ በሆነው ሱዳን አካባቢዎች በፈጥኖ ደራሽ ኃይሉ የሚፈጸሙ ጥቃቶች እየጨመረ መምጣታቸውን ይህንን ክስ ለማጠናከር የሚጠቀሙበትም አልጠፉም። ሳውዲ አረቢያ ግን ኢትዮጵያ ከጎኗን ለማሰለፍ የምታደርገውን ጥረቷን ቀጥላለች። ባለፉት ሳምንታት የካቲት 4 2018 ላይ የሳውዲ የውጭ ጉዳይ ሚኒስትር ሉል ፋይሰን አዲስ አበባ ተጉዘው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር ያደረጉትን ውይይት በሁለትዮሽና በባለ ብዙ ጉዳዮች ላይ ያተኮረ እንደሆነ ገልጸዋል። ውጤታማ ተብሎ የተገለጸው ይህ ውይይት የተካሄደው የሁለቱ ሀገሮች የውጭ ጉዳይ ሚኒስትሮች በሪያድ ከተገናኙ በኋላ ነበር። በዚህ ሳምንት ማክሰኞ የካቲት 10 ደግሞ የቱርኩ ፕሬዝዳንት ኤርዶጋን ለይፋዊ ጉብኝት አዲስ አበባ መጥተው ነበር። የፕሬዝዳንቱ ጉብኝት ኢትዮጵያ ይበልጥ ወደ ተባበሩት አረብ ኤምሬትና እስራኤል እንዳትሳብ የተደረገ ሙከራ ተደርጎ ታይቷል።
ኢትዮጵያ እስካሁን ድረስ ለሶማሌላንድ የሰጠችውን እውቅና በተመለከተ ግልጽ የሆነ አቋም አላሳየችም። ለሶማሌላንድ እውቅና እንደሚሰጥ የተገለጸው ስምምነት ከሀርጌሳ ጋር ተፈራርማ እንደነበር ከግምት ውስጥ ሲገባ፣ ነገር ግን እስራኤል በሶማሌላንድ ዘንበል እድሏ ከፍተኛ እንደሆነ ይገመታል። ባለፉት ዓመታት የባህር በር አልባ የሆነችው ኢትዮጵያ በአሰብ ወደብ ጉዳይ ከኤርትራ ጋር የገባችበት ፍጥጫ አካሮታል። ከሶማሌላንድ ጋር የተፈረመው ስምምነት ያስከተለው ከፍተኛ ዲፕሎማሲያዊ ጫና ኢትዮጵያ ጉዳዩን እንድትገፋበት አስገድዷታል። በስምምነቱ ምክንያት የተቃቃሩት ሶማሊያና የኢትዮጵያ ወደ ቱርክ ተጉዘው ስምምነቱን ሲፈጽሙ ሞቃዲሾና አዲስ አበባ የባህር በርን በተመለከተ ድርድር ውስጥ የመግባታቸው ጉዳይ በቅድመ ሁኔታነት ተቀምጧል። ኢትዮጵያና ሶማሊያን ያደራደሩት ቱርክ ፕሬዝዳንት ኤርዶጋን በአዲስ አበባ ጉብኝታቸው ወቅት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉ ተደምጠዋል። እስራኤል ለሶማሌላንድ እውቅና ለመስጠት ውሳኔዋን ይፋ ያደረገችው ኢትዮጵያና ሶማሊያ በደረሱበት ስምምነት መሰረት የባህር በርን በተመለከተ የሚያደርጉት ንግግር በተጓተተበት ወቅት ነው። ይህ የእስራኤል ድንገተኛ እርምጃ ኢትዮጵያ ተጨማሪ አማራጮች እንዲኖሯት አድርጓል። አሁን ኢትዮጵያ አጓጉ የሆነ የባህር በር አማራጭ በሶማሊያ ይቀርብላታል፣ አለበለዚያ ሶማሌላንድ ጋር የፈረመችውን ስምምነት በድጋሚ ታነሳለች። አሁን ባለው ሁኔታ ኢትዮጵያ የሶማሌላንድ ጉዳይ የምታነሳ ከሆነ ምናልባትም የሚደርስባት ጫና ካለፈው ዝቅ ሊል ይችላል። እስካሁን ድረስ ግን ኢትዮጵያ አማራጮቿን ከፍታ አድርጋ ትገኛለች። ወደ ሳውዲና ግብጽ የተጠራችው ኤርትራ ከኤርትራ ጋር የገባችበትን ውጥጣው ኢትዮጵያ ከተባበሩት አረብ ኤምሬቶች ጋር ያላትን ግንኙነት ማጠናከሩን አስመራ ለሌላው ጽንፍ እንድትይዝ አድርጓታል። ኤርትራ ይህንን አካሄድ በተመለከተ የጀመረች የመካከለኛው ምስራቅ አገራት ባለስልጣኖች ከመሆናቸው አስቀድሞ ነበረ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጥር ወር ላይ በሰጡት ቃለ መጠይቅ ኢትዮጵያ የባህር በርን በተመለከተ የያዘችው ፈርጣማ አቋም እና በአሰብ ወደብ ላይ የምታነሳው አሉታዊ ጥያቄ ጀርባ የተባበሩት አረብ ኤምሬቶች እንደሚገኙ ጠቅሰዋል። በተጨማሪም የተባበሩት አረብ ኤምሬት በኢትዮጵያና በጎረቤት ሀገራት በመጠቀም ሱዳንን የማወረር ፍላጎት አላት ሲሉ ወንጅለዋል። ኤርትራ ከሳውዲ አረቢያ ጋር ከሆነች ግብጽ ጋር ያላት ግንኙነት ከሪያድ ጋር ትስስር እንደሚያጠናክር አግዟል። አለፉት ቅርብ ወራት የሶስት ሀገራት መሪዎችና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል። ጅቡቲ እንደ ኤርትራ ሁሉ ከተባበሩት አረብ ኤምሬቶች ጋር ያላትን ግንኙነት ባለፉት ዓመታት እየሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መጥታለች። በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜያት ሁኔታዎች በጅቡቲ አቋም ላይ እምብዛም ለውጥ አላመጣም። ከዚህ በበለጠ ለጅቡቲ አሳሳቢ የሆነው ጉዳይ እስራኤል ለሶማሌላንድ የሰጠችው እውቅና ነው። ጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያ ቴል አቪቭን ተከትላ ለሶማሌላንድ እውቅና ልትሰጥ ትችላለች የሚል ስጋት አጭሮባታል። አዲስ አበባና አርጌሳ የወደብ ስምምነት ላይ የሚደርሱ ከሆነ 95 በመቶ የሚሆነውን የኢትዮጵያ የባህር በር ገቢ ወጪ ንግድ ላይ የምታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራ ያመጣል። በዚህም ምክንያት ጅቡቲ የሶማሌላንድን እውቅና በመጻረር የከፈተችውን ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና እየተጫወተች ነው። በኤሚሬቶች ጋር ያላትን ግንኙነት የበለጠ ሶማሊያ ምናልባትም የመካከለኛው ምስራቅ ኃይሎች ፉክክር አንዲት ትንሽ ሀገር ቅድሚያ የምትሰጠውን አጀንዳ እንዴት በአንድ ጀንበር ሊቀይር እንደሚችል ለመረዳት የምታግዘው ግልጽ ማሳያ ናት። ሶማሌ ለረጅም ጊዜ ስትፈራው የነበረው የተገንጣይ ግዛቷ እጅግ ጉልበታም በሆኑ የውጭ ሀገር ሲደገፍ የመመልከት ስጋት እውን ሆኖ ፊት ለፊቷ ተደቅኗል። እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና የመጀመሪያ በትሩን ያሳረፈው የሶማሊያና የተባበሩት አረብ ኤምሬቶች ግንኙነት ላይ ነው። ለረጅም ጊዜ የሶማሊያ ጋር ሆና የቆየችው አቡዳቢ አሁን የእስራኤል እርምጃ ቀነባብራለች የሚል ክስ ቀርቦባታል።
ለሶማሌላንድ እውቅና በተሰጠ በቀናት ልዩነት ሶማሊያ ከተባበሩት አረብ ኤምሬቶች ጋር የፈጸመቻቸው ስምምነቶች ስረዛ የአቡዳቢው የጭነትና ወታደራዊ አውሮፕላኖች አየር ክልሏን ውስጥ እንዳይበሩ አግዳለች። ሞቃዲሾ ይህንን እርምጃ የወሰደችው የሳውዲ አረቢያ እያየለ በመጣበት ወቅት ነው። እርምጃውን በተወሰደበት ጊዜ የሶማሊያ ውሳኔ በሳውዲ ትዕዛዝ የተፈጸመ ነው የሚል ግምት እንዲነሳ ምክንያት ሆኗል። ከተሰረዙ ስምምነቶች መካከል አቡዳቢ በሶማሊያ ውስጥ ዋና ወደቦችን ለማስተዳደር ፈቃድ ያለችበትን ውል ይገኝበታል።